ሰላም ጤና ይስጥልኝ ውድ የርቅ ቤተሰቦች እንደምን ከረማችሁ እኔ ጽጌረዳ ዘላለም እባላለሁ ባዮሜዲካሊስት እንዲሁም የልዩ ፍላጎት ባለሙያ ነኝ ዛሬ እንግዲህ የእድገትና የባህሪ እክል የገጠማቸው ልጆች ወይም ደግሞ በኦቲስቲክ ጥላ ውስጥ የሚኖሩ ልጆች ተያያዥ የሆኑ በሽታዎች ወይም እክሎችን ለማወቅ የሚረዱ ምርመራዎችን ማድረግ እንደሚጠበቅባቸው አንዳንድ ሐሳቦችን ሼር ለማድረግ ነው የመጣሁት ያው ብዙ ምርመራዎችን ማድረግ ይኖርባቸዋል ከነዛ ውስጥ ግን እኔ 14 የሚጠጉ ምርመራዎችን ማድረግ እንደሚገባል ጠቆም ለማድረግ ሞክራለሁ እናንተ ደግሞ የበለጠ ዕውቀታችሁን ለማዳበር እንዲሁም ደግሞ ለማስፋት የተለያዩ መጽሐፍቶችን ማንበብ ትችላላችሁ ሌሎች የመረጃ የምናገኝባቸው መንገዶችን ማየት ትችላላችሁ ማለት ነው የመጀመሪያው እንግዲህ የእድገትና የባህሪ እክል የገጠማቸው ልጆች መመርመር ያለባቸው አጠቃላይ የደም ምርመራን ማድረግ ይጠበቅባቸዋል ወይም ደግሞ ሲቢሲ የምንለው ምርመራ ማድረግ ይጠበቅባቸዋል ይህ ምርመራ በነገራችን ላይ የሚጠቅመው በደማችን ውስጥ የሚገኙ ወይም የሚከሰቱ በሽታዎችን እንዲሁም አጠቃላይ የጤና ሁኔታዎችን ለማወቅ ይረዳናል ማለት ነው ከዛ ባለፈ ደግሞ የነጭ የደም ሴልና የቀይ የደም ሴል መጠናችንን ወይም መጠናቸውን ለማወቅ ይረዳናል እንዲሁም የዚህ ምርመራ ይሄ ምርመራ ስናደርግ የልብ በሽታን በጊዜ ለመለየትና ቶሎ ትሪት ለማድረግ ይጠቅመናል ማለት ነው ስለዚህ የሲቢሲ ምርመራ በይበልጥ የእድገትና የባህሪ እክል ለገጠማቸው ልጆች አስፈላጊ ምርመራ እንደሆነ ጥናቶች ይጠቁማሉ ማለት ነው ሁለተኛ ምርመራ ደግሞ አጠቃላይ የጉበትና የኩላሊት ምርመራ ማድረግ ይጠበቅባቸዋል ይህ የጉበት ምርመራ ስናደርግ ያው ጉበት እንደሚታወቀው በጨጓራ በስተቀኝ በኩል የሚገኝ ከሰውነታችን ትልቁ ክፍል ሲሆን በጣም ወሳኝ ተግባራቶችን በሰውነታችን ውስጥ ያደርጋል ለምሳሌ ለምግብ መፈጨት አስፈላጊ የሆነ ንጥረ ነገርን ያመነጫል ከዛ ባለፈ ደግሞ ፕሮቲኖችን ያመነጫል እንዲሁም ሜታቦሊዝሞችን ይቆጣጠርልናል ማለት ነው እንዲሁም ደግሞ የቫይታሚን እና የብረቶችን በሰውነታችን ውስጥ ያከማችልናል ማለት ነው ይህን ምርመራ በደንብ ማድረግ አለብን ለልጆቻችን ማለት ነው እንዲሁም ደግሞ የኩላሊት ምርመራ ማድረግ አለብን ኩላሊት እንግዲህ ሁላችንም እንደምናውቀው በሰውነታችን ውስጥ ያሉ አላስፈላጊ ፈሳሾችን እንዲሁም ቆሻሻዎችን ከሰውነታችን ውስጥ በማስወገድ የሚታወቅ የሰውነታችን ክፍል ነው ስለዚህ ውድ ወላጆች ይህን የጉበት ምርመራና የኩላሊት ምርመራ ለልጆቻችን ማድረግ ይጠበቅብናል ማለት ነው ሶስተኛው ደግሞ የቫይታሚን ዲ የቫይታሚን B12 እና ቫይታሚን 9 ምርመራ ማድረግ ይጠበቅብናል ይህ ምርመራ በነገራችን ላይ በሰውነታቸው ውስጥ ያለውን የእድገትና የባህሪ እክል ለገጠማቸው ልጆች በሰውነታቸው ውስጥ ያለውን የቫይታሚን ዲ የቫይታሚን B12 እና የቫይታሚን 9 መጠናቸውን በደንብ ለመገንዘብ ይረዳናል ለምሳሌ ቫይታሚን ዲ ስንመለከት ዝቅተኛ የሆነ የቫይታሚን ዲ መጠን በሰውነታቸው ውስጥ ካለ የአጥንት መዛባት ያመጋገብ ችግር እንዲሁም ተያያዥ የሆኑ የአካል እና ሌሎች ችግሮችን ያስከትላል ማለት ነው ስለዚህ ከመጠን በላይ መሆን የለበትም ከመጠንም ደግሞ ያነሰ የቫይታሚን ዲ መጠን በሰውነታቸው ውስጥ መገኘት የለበትም ማለት ነው ይሄን ለማጠናከር ያህል ዝቅተኛ የሆነ የቫይታሚን ዲ መጠን ካለ በሰውነታቸው ውስጥ የሽንት መጨመርን የምግብ ፍላጎት ማጣት ከዛ ባለፈ ደግሞ የመርሳት ችግርና የማስተዋል ማገናዘብ ችግሮችን ያስከትላል ማለት ነው ስለዚህ ውድ ቤተሰቦቻችን ይህንን የቫይታሚን ዲ በሰውነታቸው ውስጥ ያለውን መጠን ማወቃችን ለልጆቻችን ጤናማ የሆነ ህይወት ወይም ደግሞ ተያያዥ የሆኑ ችግሮችን ለመቅረፍ ይረዳናል ማለት ነው ወደ ሶስተኛው ነጥቤ ሲሄድ በሰውነታችን ውስጥ ያለውን የአይረን መጠን በሰውነታቸው ውስጥ ያለውን የአይረን መጠን ማወቅ ይገባናል ወይም ደግሞ የአይረን ምርመራ ማድረግ አለብን በተለይ ደግሞ የእድገትና የባህሪ እክል የገጠማቸው ልጆች ብዙ ጊዜ የአይረን እጥረት ይገጥማቸዋል በእኛ ተቋም ውስጥም የምግብ ዝርዝራችን አብዛኞቹ አይረን ነክ ወይም ደግሞ አይረን ነክ ምግቦችን እናዛለን ለምሳሌ ቀይ ጤፍ ሊሆን ይችላል ከተለያዩ
ከኦሜጋ 3 የምናገኛቸው አይረን ነክ ምግቦች አሉ። ስለዚህ የአይረን መጠናቸውን ማወቅ ይጠበቅብናል ማለት ነው። ይህ አይረን ደግሞ ጤናማ የሆነ ጡንቻዎች፣ መቅኔዎች እንዲሁም ደግሞ ለተለያዩ ክፍሎች ጠቃሚ የሆነ ነገር ነው ማለት ነው። በተለይ ደግሞ ለህፃናት የአእምሮ እድገት መጨመር አስፈላጊ ንጥረ ነገር ነው ማለት ነው። ስለዚህ ይህን የአይረን ምርመራ ማድረግ አለብን። አይረን ምርመራ ስናደርግ ደግሞ በምን በኩል ነው ማድረግ ያለብን የሚል ጥያቄ ሊነሳ ይችላል። ምርመራውን ስናደርግ ፈርታይን የሚባል ምርመራ አለ። ይህ ፈርታይን የሚባለው ምርመራ በሰውነታችን ውስጥ ምን ያህል አይረኖች እንዳሉ የሚገልጽልን ምርመራ ነው ማለት ነው። ለምሳሌ ዝቅተኛ የሆነ ፈርታይን ደረጃ ካለ በሰውነታችን ውስጥ የአይረን መጠናችን ዝቅ እንዳለ ያመለክትልናል ማለት ነው። ከፍተኛ የሆነ ደግሞ ፈርታይን ካለ ደግሞ በሰውነታችን ውስጥ ያለው የብረት መጠን ከፍተኛ መሆኑን ያመለክትልናል። በዚህም ደግሞ ሌላ የጤና እክል ሊያስከትል ይችላል ማለት ነው። ከዚህም የምንረዳው ነገር ምንድነው? የአይረን መጠናችን መጨመርም የለበትም መቀነስም የለበትም ማለት ነው ለጤናችን። ስለዚህ በተለይ ለእድገትና ለባህሪ እክል ለገጠማቸው ልጆች ይህ የአይረን ምርመራ ማድረጋቸው በጣም ጠቃሚ መሆኑን ያመለክታል ማለት ነው። ሌላው ነጥቤ ደግሞ ወደ አምስተኛው ነጥቤ ሲሄድ ወይም አምስተኛ ደረጃ ላይ ጥናቶች የሚያስቀምጡት ምንድነው? የታይሮይድ ምርመራን ማድረግ ይጠበቅባቸዋል ማለት ነው። ይህ ደግሞ ታይሮይድ ምርመራ ታይሮይድ እንደምናውቀው በአንገታችን የፊት ለፊት ክፍል የተቀመጠ እጢ ሲሆን ታይሮይድ ሆርሞኖችን ነው የሚያመነጭልን። ስለዚህ ይህም ደግሞ በጣም ጠቃሚ የሆነ ወይም ለሰውነታችን ጠቃሚ የሆኑ ነገሮችን ያመነጭልናል ማለት ነው። ለምሳሌ የሙቀት መጠናችንን እንዲሁም የክብደት ከዛም ባለፈ ደግሞ ጉልበትን የሚነኩ ብረቶችን በሰውነታችን ውስጥ ጥቅም ላይ እንዲውሉ ያደርግልናል ማለት ነው። ከዛ ባለፈ ደግሞ የደም ዝውውራችን ጤናማና ፈጣን እንዲሆን እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ የእድገትና የባህሪ እክል የገጠማቸው ልጆች ወይም ደግሞ ኦቲስቲክ ልጆች ይህን ምርመራ ማድረግ ይጠበቅባቸዋል ማለት ነው። ወደ ስድስተኛው ነጥቤ ሲሄድ ስድስተኛ ላይ የሚያስቀምጠው ምንድነው? አጠቃላይ የሰገራ ምርመራን ማድረግ ይኖርብናል። ይህ የሰገራ ምርመራ በተለይ ደግሞ የእድገትና የባህሪ እክል ለገጠማቸው ልጆች በተለይ ከጨጓራ ጋር ተያይዘው የሚመጡ በሽታዎች ይኖራሉ፣ ከአንጀት ጋርም ተያይዘው የሚመጡ በሽታዎች ይኖራሉ። ስለዚህ ይህንን ቶሎ ለማከምና ቶሎ ትሪት ለማድረግ ይህ በጣም አስፈላጊ የሆነ ምርመራ ነው የሚል ጥናቶች አሉ ማለት ነው። ስለዚህ ይህን ምርመራ ማድረጋችን ጤናማ የሆነ ወይም ደግሞ ሰውነታችን ጤናማ እንዲሆን ያደርግልናል ማለት ነው። ሰባተኛው ነጥቤ ላይ ማስቀመጥ የምፈልገው የዘረመል ምርመራ ማድረግ ይኖርብናል። ይህ የዘረመል በነገራችን ላይ በተለይ ደግሞ በአንድ ቤት ውስጥ ከሁለት በላይ የእድገትና የባህሪ እክል ከገጠመ ወይም ደግሞ የገጠመው ቤተሰብ ካለ ይህን የዘረመል ምርመራ መደረግ ይኖርበታል ማለት ነው። ስለዚህ ይህ የዘረመል ምርመራ ወይም ደግሞ ጄኔቲክ ቴስት የምንለው ዋናው ጥቅሙ ከዛም ባለፈ ከሁለትና ከሶስት በላይ የእድገትና የባህሪ እክል የገጠሙ ልጆችን ወይም እንዳይፈጠር ይረዳናል ማለት ነው። ስምንተኛ ነጥቤ ላይ ኤምአርአይ ያው ብዙ ጊዜ የእድገትና የባህሪ እክል የገጠማቸው ልጅ ወይም ደግሞ ኦቲስቲክ የምንላቸው ልጆች ወላጆች የሚያደርጉት ምንድነው? ቀጥታ ከዶክተር ይህንን ኢንፎርሜሽን ካወቁ በኋላ ኤምአርአይ ምርመራ ያደርጋሉ። እንደሚታወቀው ይህ ኤምአርአይ ምርመራ ደግሞ አጠቃላይ የጭንቅላት ምርመራ የምንለው ነው። ይህ ደግሞ ለምን ጠቀሜታ አለው? በተለይ ደግሞ ለአካል እድገት መዘግየት እንዲሁም ደግሞ ለአእምሮ እድገት ውስንነት ቶሎ ለማወቅና ቶሎ ትሪት ለማድረግ በጣም ጠቃሚ ስለሆነ ይህንን የጭንቅላት ምርመራ ወይም ደግሞ ኤምአርአይ ምርመራ ማድረግ ይጠበቅብናል ማለት ነው። ልጆቻችን በተለይ ኦቲስቲክ ወይም የእድገትና የባህሪ እክል ከገጠማቸው በኋላ ይህ ምርመራ ማድረጋችን ተያያዥ የሆኑ እክሎችን እንዳይከሰት በጣም ጠቃሚ ነው ማለት ነው። ወደ 9ኛው ነጥቤ ሲሄድ ኢኢጂ
የምንለው ምርመራ ነው። ኢኢጂ ምንድነው? ያው የሚጥል በሽታን ቶሎ ወይም ደግሞ የሚጥል በሽታ ቼክ የምናደርግበት ሂደት ነው ወይም ፕሮሰስ ነው። የእድገትና የባህሪ እክል የገጠማቸው ልጅ ብዙ ጊዜ ተጓዳኝ በሽታዎችን ስናይ በይበልጥ የሚጥል በሽታ ይከሰታል። የሚጥል በሽታና የልብ ኬዝ በሽታ በብዛት ይከሰታሉ። ያ ወደኛ ተቋምም ሲመጡ ይህንን በሽታ ስለምናገኝ ቶሎ ይሄ በሽታ እንዳይከሰት ቶሎ ትሪት ማድረግ ስላለብን ይሄን ኢኢጂ ምርመራ መደረግ አለበት ማለት ነው። 10ኛ ላይ የማስቀምጠው ነጥብ ምንድነው? ዩሪን ኦርጋኒክ አሲድ ቴስት የሚባል ምርመራ አለ። ይህ ምርመራ በተለይ ደግሞ በኦቲዝም ጥላ ስር የሚኖሩ ልጆች አጠቃላይ የሰውነት ሁኔታዎችን የምናይበት ስለሆነ በጣም ጠቃሚ የሆነ ምርመራ ነው ማለት ነው። ስለዚህ ምርመራውን ማድረግ አስፈላጊ እንደሆነ ጥናቶች ያስቀምጣሉ ማለት ነው። ወደ 11ኛው ነጥብ ሲሄድ የኮሌስትሮልና አጠቃላይ የስብ መጠን ምርመራን ማድረግ ይኖርብናል። በተለይ ደግሞ ያው የእድገትና የባህሪ እክል የገጠማቸው ልጆች ላይ በሰውነታቸው ውስጥ ያለው የኮሌስትሮል መጠንና የስብ መጠናቸውን ለማወቅ እንዲሁም ደግሞ ካወቅንም በኋላ ቶሎ ትሪት ለማድረግ ይጠቅመናል ማለት ነው ይህን ምርመራ ማድረጋችን። ወደ 6ኛው ነጥብ ወደ 12ኛው ነጥብ ሲሄድ የስኳር ምርመራን ማድረግ ይኖርብናል። ያው የስኳር ምርመራ ስናደርግ በኦቲስቲክ ጥላ ውስጥ የሚኖሩ ልጆች በብዛት ተጓዳኝ የሆኑ በሽታዎችን ስናይ አንደኛው የስኳር በሽታ ነው፣ ሁለተኛው የሚጥል በሽታ ነው፣ ሌላው ደግሞ የልብ ኬዝ በሽታ። እነዚህ በሽታዎች እንደ ተጨማሪ እክል ሆኖ ይቀመጣሉ። ስለዚህ ይህን የስኳር በሽታ ደግሞ ቶሎ ለማወቅና ቶሎ ትሪት ለማድረግ ቶሎ ወደ መፍትሄም ለመድረስ የግድታ ይህን ምርመራ ማድረግ ይጠበቅብናል ማለት ነው። 13ኛ ላይ የሚያስቀምጡት ምንድነው? የሽንት ምርመራ ነው። ያው የሽንት ምርመራ ስናደርግ አጠቃላይ የሰውነታችንን ልክ እንደ ሰገራ ምርመራ ሁሉ የሽንት ምርመራ ስናደርግ አጠቃላይ የሰውነት ሁኔታዎችን ወይም ደግሞ የሰውነት ጤናችንን ለማወቅ የሚረዳ ስለሆነ በተለይ በኦቲስቲክ ልጆች ላይ ይህን ምርመራ ማድረጋችን እጅግ በጣም ጠቃሚ እንደሆነ ጥናቶች ያመለክታሉ። የመጨረሻውና 14ኛው ነጥቤ በሰውነት ውስጥ ያሉ የከባድ ብረቶች ምርመራ ማድረግ ይኖርብናል ማለት ነው። እንደ አጠቃላይ ይህን ምርመራ ስናደርግ እነዚህን 14 ምርመራዎች ስናደርግ የእድገትና የባህሪ እክል የገጠማቸው ልጆች ዋናው ዓላማ ምንድነው? ተያያዥ የሆኑ ወይም ደግሞ የጎንዮሽ ችግር የሚያስከትሉ በሽታዎችን ለማከም ወይም ቶሎ ትሪት ለማድረግ ስለሆነ ያው እነዚህን 14 ምርመራዎች በዋናነት ይቀመጣሉ እንጂ ሌሎች ምርመራዎችም አሉ። ግን እነዚህን 14 ምርመራዎች ግን በደንብ ማድረግ እንዳለብን ባለሙያዎች የሕክምና ባለሙያዎች የልዩ ፍላጎት ባለሙያዎች ሊሆን ይችላል እንዲሁም ደግሞ አንዳንድ ጥናቶች ያስቀምጣሉ ማለት ነው። ከዚህ ምርመራ በኋላ ቶሎ መፍትሄ ላይ ለመድረስና ቶሎ